ዛሬ ደግሞ በራሴ ዩቲዩብ ቻናል በኤፍሬም አበሻ ዩቲዩብ ቻናል መጥቻለሁ ማለት ነው። ቀጣይ ስነት ደግሞ ይሄኛው ልብስ እናገኛለን። ይሄኛው ልብስ እንደምትመለከቱት ለጎልድ ነገር ነው፣ ወደ ጎልድ ያደላል። ይሄ ልብስ በሌላ ከለር የተሰራ ልብስ ነው። የከለር ቅያሪውን ተመልክታ ከለሩ ተቀይሮ ይሰራልኝ ብላኝ ወደ ጎልድ ያድላልኝ ብላኝ ነው እንደዚህ አድርጌ የሰራውላት። የወገብ በላዩ ሙሉ ለሙሉ ጥልፍ ነው እንደምትመለከቱት። ፈርጦቹም ገብተውለታል። ጎልድ ፈርጦችን የገቡ ከልብሱ ዲዛይን ጋር አብሮ በመሄድ መልኩ ማለት ነው። እሺ ወደ አመሻችን ወደ ቀጣይ ልብስ ነው ደግሞ ይሄኛው ልብስ እናገኛለን። እንደምትመለከቱት ይሄም ልብስ ላይት ግሪን ነው መደቡ። ከላይ በኩል ደግሞ አብሽ ከለር፣ ቢጫ፣ ቤጅ የተለያዩ ከለሮችን ተጠቅመንለታል። ፈርጦችን ደግሞ ዲቴይል እንደዚህ ያስገብተንለታል ማለት ነው። በጣም ያምራል። እሺ ወደ ቀጣይ ልብስ ነው ደግሞ ይሄኛው ልብስ እናገኛለን። በጣም የሚያምር የፈርጥና የጥልፍ ልብስ ነው እንደምትመለከቱት። ፈርጦቹ የገቡበት መንገድ፣ ዲዛይኖቹን የጠበቅንበት መንገድ። ያው እንግዲህ እንደሚታወቀው ይሄ ልብስ ቤታችን ላይ ፌመስ ነው፣ አይጠፋም። በየጊዜው ቪዲዮ በሰራን ቁጥር አንዳንድ ልብስ ይሄ ልብስ ማሳየት ለምደናል ማለት ነው። በጣም የሚያምር ልብስ ነው። እንደምትመለከቱት የወገብ በላዩ ሙሉ ለሙሉ በጥልፍ ነው የተሰራው፣ በጥልፍና በፈርጥ። የወገብ በታችሁ ደግሞ በጥልፍና በፈርጥ ጽድት ብሎ የተሰራ ልብስ ነው። በጣም የሚያምር ልብስ ነው። ለግራጁዌት፣ ለክርስትና፣ ለሰርግ፣ ለተለያየ ትልልቅ ኦኬዥን ላለባችሁ ደንበኞቻችን እንደዚህ ጽድት አድርገን እንሰራላችኋለን። በጣም